ደረታችሁን በአጭር ጊዜ መገንባት የምትፈልጉ ከሆነ አሁን የምነግራችሁን 5 ስቴፖች በአግባቡ መተግበር መቻል አለባችሁ ማለት ነው። ሰላም እንዴት ናችሁ? በዚህ ቻናል ሰውነታችሁን በአጭር ጊዜ ውስጥ እንዴት መገንባት እንደምትችሉ፣ የተስተካከለ ቁመናን በአጭር ጊዜ ውስጥ እንዴት ማምጣት እንደምትችሉ የተለያዩ ሐሳቦችን የተለያዩ ቲፖችን ሼር የማደርግበት ቻናል ነው። እንደዚህ አይነት ከፊትነስ ጋር የተያያዙ ቪዲዮዎችን የምትፈልጉ ከሆነ ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳትረሱ። አንደኛው ቲፕ ሄቪ ኮምፓውንድ ኤክሰርሳይዞችን መስራት ነው። ሄቪ ኮምፓውንድ ኤክሰርሳይዝ የምንላቸው በአንድ ጊዜ ሁለትና ከሁለት በላይ የሆኑ ቸኩላችንን የሚያሰሩን ኤክሰርሳይዞች ሄቪ ኮምፓውንድ ኤክሰርሳይዝ ብለን እንጠራቸዋለን ማለት ነው። ሄቪ ኮምፓውንድ ኤክሰርሳይዝ ከምንላቸው መካከል አንደኛው ቤንች ፕረስ ነው። ቤንች ፕረስ ለደረት እድገት በጣም እጅግ አስፈላጊ ኤክሰርሳይዝ ነው። ይህም የሆነበት ምክንያት ቤንች ፕረስ በምንሰራበት ላይ ሶስቱም የደረት ክፍሎቻችን ማለትም የአፐር ቼስታችንን፣ የሚድል ቼስታችንና የሎወር ቼስታችንን በደንብ አድርጎ የሚያሰራ ኤክሰርሳይዝ ነው። ለዚህ ነው ቤንች ፕረስ ሄቪ ኮምፓውንድ ኤክሰርሳይዝ ነው የተባለው፣ ምክንያቱም በአንድ ጊዜ ሶስቱንም የደረት ክፍሎቻችንን ስለሚያሰራልን ማለት ነው። ሁለተኛው ቲፕ ደግሞ በሳምንት ውስጥ 2 ቀን የደረት መስራት ነው። በሳምንት ውስጥ አንዴ ብቻ የደረት የምንሰራ ከሆነ የደረታችን እድገት እንዲዘገይ ያደርገዋል። ስለዚህ ደረታችሁን በአጭር ጊዜ ውስጥ ለውጥ ማምጣት የምትፈልጉ ከሆነ በሳምንት ውስጥ 2 ቀን የደረት መስራት አለባችሁ ማለት ነው። በሳምንት 2 ቀን የምትሰሩበት ላይ በተከታታይ ቀን መሆን የለበትም። ይህ ማለት ሰኞ ሰርታችሁ ማክሰኞ፣ ማክሰኞ ሰርታችሁ ሮብ ሰርታችሁ ሐሙስ እንደዛ መስራት የለባችሁ። እንደዛ የምትሰሩበት ላይ ደረታችሁ በቂ ረፍት ወይም በቂ ሪከቨሪ አያገኝም ማለት ነው። በቂ ረፍት ወይም በቂ ሪከቨሪ ካላገኘ ደግሞ ደረታችን የሚያርግበት እድል በጣም ዝቅተኛ ነው የሚሆነው። ስለዚህ ደረታችን ሪከቨሪ እንዲያገኝ በሳምንት በተከታታይ ቀን መስራት የለብንም ማለት ነው። ሰኞ ከሰራን ማክሰኞና ሮብን ዝለን ሐሙስ መስራት አለብን ማለት ነው። ሰኞ ሰርተን ማክሰኞና ሮብን ዝለን ሐሙስ በምንሰራበት ላይ ደረታችን በቂ ረፍት ታገኛል ማለት ነው በእነዚህ ጋፖች መካከል። ስለዚህ በቂ ረፍት ታገኘ ማለት ደረታችን ያድጋል ማለት ነው። ሶስተኛው እጅግ አስፈላጊው ቲፕ ደግሞ አፐር ቼስታችን ላይ በደንብ ፎከስ ማድረግ ነው። ምክንያቱም ደረታችን ትልቅ እንዲሆን አፐር ቼስታችን ትልቅ ሚና ስለሚጫወት ነው። አፐር ቼስታችን በደንብ አድርጎ ከሚያሳልን ኤክሰርሳይዝ መካከል በጣም አሪፉ ኢንክላይንድ ቤንች ፕረስ ነው። ኢንክላይንድ ቤንች ፕረስን ፉል ሬንጅ ኦፍ ሞሽን በደንብ ስትሬች ያደርገን የምንሰራ ከሆነ አፐር ቼስታችንን ቶሎ ያሳድግልናል ማለት ነው። አራተኛው ፎከስ ኦን ማይንድ መስል ኮኔክሽን ነው። ፎከስ ኦን ማይንድ መስል ኮኔክሽን ማለት የትኛውንም የቼስት ኤክሰርሳይዝ በምንሰራበት ሰዓት ላይ ኢንክላይንድ ቤንች ፕረስ ሊሆን ይችላል፣ ኬብል ፍሌይ ሊሆን ይችላል፣ ቤንች ፕረስ ሊሆን ይችላል። እነዚህን ኤክሰርሳይዞች በምንሰራበት ሰዓት ላይ ደረታችን ሊሰማን ይገባል ማለት ነው። እየሰራን ሆነ በደንብ ፊል እናደርገው ይገባል። በምንሰራበት ሰዓት ላይ በደንብ ፊል ማናደርገው ከሆነ ወይም በደንብ የማይሰማን ከሆነ በስተክክል እየሰራ ነው አይደለም ማለት ነው። ደረታችን የምንሰራ ከሆነ ደረታችንን በደንብ ሊሰማን ይገባል ማለት ነው። አለበዛ እነዚህን ኤክሰርሳይዞች በምንሰራበት ሰዓት ላይ የማይሰማን ከሆነ ወይም በደንብ ፊል የማናደርገው ከሆነ በስተክክል እየሰራ ነው አይደለም ማለት ነው። ስለዚህ በስተክክል ለመስራት መሞከርና እስከሚሰማን ድረስ በደንብ አድርገን መስራት ነው ማለት ነው። ፊል እስከምናደርገው ድረስ በደንብ አድርገን መስራት አለብን ማለት ነው። አምስተኛው የመጨረሻው ቲፕ ደግሞ በቂ ረፍት ማድረግ ነው። ደረታችን እንዲያርግ ከፈለግን በቂ ረፍት ማድረግ አለብን። ምክንያቱም ጡንቻ ያለ ሪከቨሪ ወይም ያለ ረፍት ሊገነባ ስለማይችል ማለት ነው። ስለዚህ በአግባቡ ረፍት መውሰድ አለብን ማለት ነው። ቢያንስ በቀን ከ7 እስከ 8 ሰዓት እንቅልፍ መተኛት አለብን ማለት ነው። ስለዚህ እነዚህ የነገርኳችሁን 5 ቲፖች በአግባቡ መተግበር ከቻላችሁ ደረታችሁ ላይ በአጭር ጊዜ ውስጥ ለውጥ ማግኘት ትችላላችሁ ማለት ነው። ለዛሬ ነበረኝ ሀሳቤ ነበር። ቪዲዮ ከተመቻችሁ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ።